ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም። እንዴት ነው ሳምንቱ? እንዴት አለፈ? ዛሬ በምን ሀሳብ ብቅ አልኩኝ? ወንድማችን ዘማሪ ደረጀን በየሶሻል ሚዲያው ስታብጠለጥሉ ታየሁኝ፣ አንዳንድ ክርስቲያኖች ማለት ነው። እና የሆነ ነገር ልል ፈለግኩኝ። እኔ ወንድማችን ደረጀ በጣም የምወደው የማከብረው የእውነት አሁን ያለበት ሁኔታ በእርግጥ ያናድዳል። ግን ደግሞ እንደ ሰው አይደለም ማሰብ ያለብን። እግዚአብሔር ስለሱ ምን ይላል የሚለውን ብናስብ። እግዚአብሔር ጴንጤ አይደለም። እግዚአብሔር የሆነ ግሩፕ ውስጥ ሰብስበን ቁጭ አድርገን ሲፈርድ ሲቀጣን በእንትን ሲላን የሚውል ሚስቴክ ፋይንደር አይደለም፣ እንደ አንዳንድ ሰዎች ማለት ነው፣ እንደ አንዳንድ ጴንጤዎች እና በእግዚአብሔር እይታ ስናየው እስቲል በስስት የሚመለከተው ልጁ ነው። እስቲል መምጣቱን የሚጠባበቅ የሚወደው ልጁ ነው። እና ዝም ብላችሁ እሱ ሲነካበት እግዚአብሔር ደስ የሚለው ይመስላችኋል እንዴ? አይለውም። እግዚአብሔር አመፀኛ አይደለም። ያደረጋችሁትን ነገር በደህናው ጊዜ በመልካሙ ጊዜ ያደረገውን ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ገባችሁ? ሰው ነው። ዛሬ ስንት ነገር ያደረጋችሁለትን ነገ ትንሽ ስህተት ስትሰሩ እያነሳ የሚያብጠለጥላችሁ ሰው ነው እንጂ እግዚአብሔር አይደለም። እግዚአብሔር መልካም አባት ነው፣ በምሕረቱ ባለጸጋ ነው። እያንዳንዳችን በጓዳ የምንሰራው ነገር ፊት ለፊት ቢገለጥ ልክ እንደሱ በሚዲያ አምጥተ ነው ብንገልጠው ሰው ፊት እንኳን እግዚአብሔር ፊት ሰው ፊት መቅረብ ይከብዳል። ገባችሁ? እንዲህ ግንባራችን ላይ ቢለጠፍ ያደረግነው የምናደርገው ነገር ማለት ነው። ግን እኛ ምንድን ነው በጓዳ እናረግና ሰው ፊት ቅዱስ ቅዱስ እንጫወታለን። ለዛም ሰው ላይ ፈራጆች እናንተ ቅዱስ ሆናችሁ እሱ ላይ ስትፈርዱ ሳይ በጣም ገረመኝ። እሱ እኮ ማለት ለወንጌል ብዙ ዋጋ የከፈለ ነው። ብዙ ዋጋ ትላንት ከፈለና ዛሬ እንዲሁ ነው ማለት አይደለም። ግን ደግሞ ይመለሳል አይደለም። እሱን የመሰለ ክርስቲያን ይቅርና ትንሽ ዘር የዘራችሁበት የእግዚአብሔር ቃል ዘር ነው። ትንሽ ዘር ጠብ ያደረጋችሁት እንኳን መቼ እንደሚበቅል አታውቁም። እኔ ቤተሰቦቼ ከምሬ ነው የምላችሁ፣ በፊት ወደ ጌታ ስመጣ እኔ ብቻ ነበርኩኝ። ግን ሳላስበው ለዛውም ራሴን እንትን ለማለት ብዙም በጌታም ልጅ ነበርኩኝ በሰዓቱ ማለት ነው። እና ራሴን ለመከላከል የሆነ ነገር ሲያመጡ እንትን ምላት ቃል ያቺ አድጋ ዛሬ ብዙ ሰው ወደ ጌታ መጥቷል። ብዙ ቤተሰቦቼ ማለት ነው። እና ምን ልላችሁ ነው፣ እንደ ቀልድ የተናገራቸዋት ምናምን ነገር እንኳን ትበቅልና ዘር ትሆናለች። እንኳን አይደለም ወንድማችን ደረጀ ላይ የተዘራው ዘር ራሱም ያን ሁላ ዋጋ የከፈለ በጣም ታስሮ ምን ብሎ የነበረ ሰው እንደነበረ እኔ ሰምቻለሁ። ገባችሁ? ያው በደርግ ጊዜ እንደዚህ አይነት ነገር አይፈቀድም ነበር። እንደዚህ በጌታ የሆኑ ሰዎች በጣም ውጊያና ስደት ነበረባቸው። ያን ሁላ የተቀበለ ነው። ያን ሁላ ሰምቻለሁ። እንደገና መዝሙሮቹ የብዙ ኢትዮጵያውያንና ኤርትራውያንን ሕይወት እየቀየረ ወደ ጌታ እንዲመጡ ምክንያት የሆነ ገባችሁ? እንዴት ነው እግዚአብሔር የሚረሳው ይህንን ነገር? እንዴት? ትላንትና እኮ የክብር እቃው ነበር። የእግዚአብሔር የክብር እቃ የነበረ ነው። ትላንትና የክብሩ መገለጫ የነበረ ነው። ዛሬ ዝም ብሎ አንቅሮ ትፍ የሚለው ይመስላችኋል እንዴ? ስለዚህ ከእግዚአብሔር ጋር አትጣሉ። አጉል ቅዱስ ቅዱስ እየተጫወታችሁ የእናንተ ማን ይላችሁ እንዴ? እናንተ እኮ ዓለማዊ መንፈሳዊ መሆናችሁ በጌታ መሆናችሁ እኮ የሚታወቀው አንዳንዴ ኢንተርቪው ስንሰማ ነው። የሆነ ነገር ላይ ቀርባችሁ ኢንተርቪው ስትደረጉ ብቻ እንደው ስለ ቸርች ስታወሩ ምናምን ነው ክርስቲያን መሆናችሁ የሚያስታውቀው እንጂ ምንም ክርስቶስን የሚመስል ነገር የላችሁ በሰውኛ እንኳን እንዲህ ፊት ለፊት እንኳን ስናይ፣ በጓዳ ደግሞ ሞር ታደርጉታላችሁ ብዙ ነገሮችን። ስለዚህ እንደው ምናምን መጨረሻዬን አሳምርልኝ ምናምን እያላችሁ አንዳንድ ክርስቲያኖች ስትሉ እኔ በጣም ነው የገረመኝ በእውነት። ሩቡን እሱ የከፈለውን ሩቡን አልከፈላችሁም። ሩቡን ዛሬም እግዚአብሔር በስስት የሚመለከተው ልጁ ነው። እኔ ሶፊያን በፌስቡኬም በምንም ተናግሬያታለሁ። የሶፊያ ምንም አይገርመኝም። ምክንያቱም ሶፊያ ምንድን ነው ይሄ የሆነ ያልተገረዘ ነገር አላት። የሆነ ዓለምን ጨርሳ አይደለም ወደ ጌታ የመጣችው። ታስታውቃለች። ግማሽ ልቧ እዛ ነው። የሆነ እንደው አዳማጭ እንደማታገኝ ስለምታውቅ እንጂ አሁን ምንድን ነው
ከቴዲ ቴዲ አንደኛ፣ ቴዲ አፍሮ አንደኛ፣ እኔ ሁለተኛ። ምንድነው እኔ አንደኛ እሱ ሁለተኛ ነበር የሚሆነው ወደ ዘፈን ብመጣ አለች። በፍጹም ታውቀዋለች። እዛ ማንም እንደማይሰማት ታውቃለች፣ እንደምትወረድ ታውቃለች። ለዛ ነው እዚህ ያለችው እንጂ ልቧ ቆይቷል ከወጣ። የሶፊያ ምንም አልገረመኝም። ማንም መበለቲት ምናምን እያለ ሲያንጓጥጣት ምን ሲላት ደግ አረጓት ነው ያልኩት። ለምን እሷ ነች እንትን እያለች ያለችው። ይሄ ግን እኔ በእውነት ወዶም አይመስለኝም። ገባችሁ አይደለ? ዓለምንም መርጦ አይመስለኝም። ብቻ በሆነ ነገር ወንድማችን ስቷል። ስለዚህ ልንጸልይለት ነው የሚገባው እንጂ እኛ ማነን? ግን እንኳን እግዚአብሔር እንኳን ኢየሱስ ክርስቶስ ጴንጤ ያልሆነ እንኳን ይሄ አድመኝነት እኮ መጽሐፍ ቅዱስም አይደግፈውም። እናንተ ግን የሆነች ነገር ውስጥ የሆነች ሰርክል ውስጥ ትገቡና በቃ ቅዱስ ቅዱስ ምናምን ትጫወታላችሁ። ከዛ የሆነ ሰው የሳስተት ሲመስላችሁ፣ ምክንያቱም የእናንተ ቅድስና እዛችሁ ሚዲያ ላይ እዛችሁ ካሜራ ፊት ስለሆነች ሰው ሁሉ እዛ ጋር መጥቶ እንዲያስመስል ትፈልጋላችሁ። እሱ ደግሞ አያደርግም፣ ያንን አያደርግም። በቃ የበሰለ ክርስቲያን ነው፣ ያንን ማድረግ አይችልም። ስለዚህ የመሰለውን ተናገረ ፊት ለፊት። እየሄደበት ያለው መንገድ ትክክል ነው፣ ትክክል አይደለም። አይኖ አሁን ትክክል አይደለም፣ ግን ብዙ ዋጋ የከፈለ ነው። እግዚአብሔር የማይረሳውን ብዙ ነገሮችን አድርጓል። እኛ ሰዎች ግን ትላንት የተባረክንበትን መዝሙር የሰጠን፣ ትላንት የተጽናናንበትን መዝሙር የሰጠን፣ ትላንት ከወደቅንበት በንስሐ እያለቀስን ወደ እግዚአብሔር እንድንገባ ባደረገን ወደ ንስሐ እንድንገባ ያደረገን መዝሙር የሰጠንን ሰው ታንጓጥጡታላችሁ በጣም። እና የምናንጓጥጠውን ለይተን እንወቅ። እሱን ነው ማለት የምፈልገው። ያቺ ሶፊያ ያው በጥፋቷ በምናምኗ እንደፈለጋችሁ ብታደርጓትም ምንም እየመሰለኝ አይደለም። እኔም ተናግሬያታለሁ። ደረጀ ግን አይገባውም፣ በእውነት አይገባውም። ልንጸልይለት ነው የሚገባው። ሶፊያም እንደወጣች ትቅር ወይ እንዳለች ትቅር አይደለም። ግን በቃ የሆነ የምንተቸውንና ማንተቸውን እንወቅ። በምን ሞራላችን ነው ደረጀን የምንተቸው? በምን ሞራላችን? እስቲ እሱ እኮ ክርስቲያን በሚሰደድበት ሰዓት የተሰደደ የተገረፈ የታሰረ ምን ያለ ነው። ለወንጌል ብዙ ዋጋ የከፈለ የወንጌል አርበኛ ነው፣ ዘማሪ ብቻ አይደለም። ስለዚህ ልንጸልይለት እንጂ የሚገባው እሱም ማንጓጠጥ፣ መጨረሻዬን አሳምርልኝ፣ ቪዲዮዎቹን እየቆራረጣችሁ ምናምን እንደዚህ እኮ አለ ብሏል፣ ተሳስቷል። ግን እንጸልይለት። አደባባይ ወጣችሁ እንደ ጴንጤ ግን የእውነት ከምሬ ነው የምላችሁ፣ እንደ ጴንጤ በጣም እንትን የለም። እስቲ ወደ ሌላው ቤተ እምነት ተመልከቱ። ጥፋታቸውን እፍን ነው የሚያደርጉት። ትበል ይበል የሆነ ነገር እንኳን ቢባል የእኛዎቹስ እያወጣን አደባባይ እያወጣን እየቆራረጥን እንዲህ አለ መጨረሻዬን አሳመርልኝ እንደዚህ ኖ። መደጋገፍ አለብን። ስንበረታ ብቻ አይደለም የምንደጋገፈው፣ በውድቀት በድካምን መደጋገፍ መቻል አለብን። በወንድማችን መውደቅ መሳለቅ የለብንም። በወንድማችን ድካም የወንድማችንን ድካም መተቸት የለብንም። ልንጸልይለት፣ አደባባይ ላናወጣው፣ ገበናውን ሽፍን ልናረገው ነው የሚገባው። ለምንድን ነው እንደሱ ለማድረግ እንደዚህ የደፈራችሁት? በምን ሞራል? እሱን የሚያክል ክርስቲያን እንዴ! በጣም እኔ እንጃ የእውነት እኔ በጣም የገረመኝ ብቻ እንዲህ በቃ ይሄ ምንድን ነው የአፍ ልማድ የሆነብን ነገር አለ እና ከሱ እንቀጠበላለሁኝ። ስላዳመጣችሁኝ አመሰግናለሁ።